ምንድነው የምትይው አንቺ? አይኔና ታድዬ ዛሬ ሰርፕራይዝ አለሽ። ሰርፕራይዝ? ወይኔ በዬ ስታምር ስታምር በጣም ነው የምታምረው በዬ። እንደውም አሁን ነው ማረጋት። ይሄ ወደድሽው? በጣም ነው የወደድኩት በዬ። አንተ ባትኖርልኝ ኖሮ የመኖር ጉጉቴን አጣ ነበር እንዴ። አንቺ ልጅ ዛሬ ምን ሆነሻል? ምን? ያው በነገራችን ላይ በፍጡርነትና በፈጣሪነት መካከል ያለው ልዩነት በግልጽ መረዳት ግድ ነው። ምን ነው ቢሉ የዛ ሁሉ ጅማሬዎች እኛ ነን። ለምሳሌ አፍንጫ፣ አይን እኛ ስለፈቀድ መሰለሽ የተሰጠ? እሱ ስለፈቀደ ነው። እኔ ያልኩት እኮ በዬ ትርጉም የሚሰጥ ስላልመሰለኝ ነው። እኔ እኮ ለምን እንደዛ አልሻል አልኩም።